እንግዲህ አሁን ቡኮ ፐርፌክት ነው እንደምታዩት ቦክቷል፣ ተኮፍፏል። ብዙ መጠበቅ የለበትም ያልፍበታል። አዘርዋይስ ከጠበቅን የተወሰነ ብቻ ቀንሰን ነው ያወጣ ነው። ምክንያቱም እንደምታዩት እንፋሎት ይሰራል። ሊጡ በጣም ቀዝቃዛ ስለሆነ ውጭ ስቲል ስፕሪንግ ነው። ዛሬ ደግሞ አየሩ ከኛ ጋር አይደለም፣ በጣም ደመናማ ነው። የተወሰነ ቀንሰን ነው ያወጣ ነው። እየቀነስን እንጋግራለን ማለት ነው። እንደምታዩት መቅጃችን ሞደርን ነች። ያለን ይሄ ነው። እንግዲህ እህቴ ሰብለ ትልኪልኝ ይሆናል። ጆግ ያስፈልገኛል። ከጆግ የበለጠ እንደውም ይሰራል። እስቲ እንግዲህ እንሞክር። I think ትንሽ የወፈረ ይመስላል። አሰፋፊም ሊሆን ይችላል። but we will have to see. እንደምታዩት መሶብ ገና አልገዛንም። እንግዲህ እሱ ይጎላል፣ ወደፊት ይሟላል። መሶቡ ኖርም አልኖርም ማተር አያረግም እንጀራው እስከወጣ ድረስ። ዋናው እሱ ነው። ፐርፌክት በጣም አሪፍ ነው። እንግዲህ የምናየው በኋላ ላይ ቂጡን ነው። አፍለኛ ይሁን አይሁን እኔ እንደሚሸተኝ አፍለኛ አይመስለኝም። ቆንጆ ነው። ከዚህ የቀጠነ ማሳሳት ይቻላል፣ ማስፋት ይቻላል የሚችል ሰው ካለ ማለት ነው። ሲሰፋ ምጣዷ ከኢትዮጵያ ነች። ሶኬቱ የሚሰራው በኢትዮጵያ ያው ዩሮፒያን ሜትሪክ ሲስተም ነው፣ የአሜሪካን ሲስተም አይደለም። አሜሪካ ሀገር ላላችሁ ሰዎች ልትቸገሩ ትችላላችሁ። ቀጥታ ምጣዱን ወስዳችሁ ልታሰሩት አትችሉ። ኮንቨርተር ያስፈልጋችኋል። የኢትዮጵያ በጣም ኃይሉን ይጨምሩበታል። ውስጡ ያለው የሽቦ መጠን በጣም ቶሎ ይግላል። ለዚህ ኮንስታንት ነው የኤሌክትሪክ ፍሎ። የዛን ያህል የኤሌክትሪክ የገመዱ ዴንሲቲው መጨመር አያስፈልግም ነበረ፣ ግን በጣም እንዲሞቅ ያደርጋል ምጣዱ። ብዙ ጊዜ ስዊች ኦፍ ማድረግ አለብን፣ ባላንስ ለማድረግ ለማቀዝቀዝ ማለት ነው። በትሱ እንግዲህ እንደ ቤታችሁ ታዩታላችሁ። ምጣዱን ገዝታችሁ ስትሰሩ ግን ምጣዱ ያስፈልጋችኋል። የጤፍ እንጀራ ለመጋገር ሙሉ 100% የጤፍ እንጀራ መጋገር ከፈለጋችሁ ምጣዱ ሞስት ኢምፖርታንት ነው። በሌላ ነገር አይወጣም። የጤፍ እንጀራ 100 ጤፍ የሆነ እንጀራ ሸክላ ምጣድ ሌላ በሌላ አይወጣም። እንደዚህ ነው። እዛ ድረስ ላስቲኩን ላስተካክል። ምን ያህል ደቂቃ እርግጠኛ አይደለሁኝም። እንግዲህ በልምድ 2 ደቂቃ 2-3 ደቂቃ ብትከፍቱትም ምንም አይደለም። መጀመሪያ ላይ ካልደረሰ ያስታውቃል። ወፈረ እንደሚታየው ቆንጆ እንጀራ የአያቴን እንጀራ ይመስላል።